ሰላም ሰላም እንዴት ናችሁ? ዛሬ የላችሁ መጣሁት እንዴት በኦንላይን ላይ ስራዎችን መስራት እንደምንችልና በየወሩ መንዝሊ ፔመንት አትሊስት ከ$200 እና ከዛ በላይ እንደናንተ ቅልጥፍና የምትሰሩበትና እነዚህም ሳይቶች 100% አኩሬሲ እና እንግዲህ በአሁኑ ሰዓት በጣም የተለያዩ ነገሮች የማጭበርበሪያ ዘዴዎች ተፈጥረዋል። በቴሌግራም ሊሆን ይችላል፣ እንደዚሁ በተለያየ ሳይቶች ስራዎች መስራት ይችላል በቀላሉ በተለያዩ ነገሮች እየተባለ ብዙ ሰዎች የተጭበረበሩም እንዳሉ ይታወቃል። ነገር ግን እነዚህ ነገሮች አምስት የማሳያቸው ሳይቶች ትክክለኛ በኦንላይን ላይ በቀላሉ በትርፍ ሰዓታችሁ ሊሆን ይችላል፣ እንደዚሁም በፉል ታይም ሊሆን ይችላል ስራዎችን እየሰራችሁ በዚህ ፔመንት የምታገኙበት ሜካኒዝም እና እነዚህ አፕሊኬሽን 100% አኩሬሲ እና ኢንተርናሽናል የሆነ ሳይቶች ናቸው ብዙ ሰዎች የሚጠቀሙባቸው። ለቻናላችን አዲስ ከሆናችሁ ፕሊዝ ወሎ ፕሮግራሚንግ ሴንተርን ሰብስክራይብ በማድረግ ቤተሰብ ነው። ቪዲዮ ለሌሎች ይጠቅማል ካላችሁ ሼር በማድረግ ከታውለት የምትነምደው አብራችሁ ቆዩ። አዲስ ብራውዘር ላይ በመክፈት እንገባና እያንዳንዷችሁ ነገሮች ቶፕ 5 ኦንላይን ላይ የምንሰራባቸው ሜካኒዝሞች ናቸው። የመጀመሪያው እነዚህ እንግዲህ ሳይቶች የምንመለከተው አፕወርክ ይባላል። አፕወርክ ይህ ሳይት በጣም ታዋቂና በአሁን ላይ በጣም አብዛኛው ሰዎች የሚሰሩበትና ስራዎች ሊሆን ይችላሉ። እዚህ ጋር እንደምታዩቸው መልቲፕል የሆኑ ጆቦች አሉ። የነዚህ ስኪል ባለቤት ከሆናችሁ በቀላሉ እዚህ ጋር ገብታችሁ መስራት ትችሉበታላችሁ። ፓርት ታይም ሊሆን ይችላል፣ እንደዚህ ደግሞ ፉል ታይም ሊሆን ይችላል። በምትፈልጉት ስኬጁል ሴት በማድረግ ይሄን ነገር ስራ ብትሰሩት ለእናንተ እስከ 200 እና ከዛ በላይ ዶላር ሊሰጣችሁና ሊከፍላችሁ የሚችል ሲስተም ነው። ይህም ብቻም አይደለም፣ ይህ ሳይት የተለያዩ እናንተ ይሄን ነገር አፕላይ ልታደርጉ የራሳችሁን ሲቪ ፕሪፔርድ ማድረግ ይጠበቅባችኋል። ከዚህ በፊት የሰራችሁ ስራ ሊሆን ይችላል፣ እንደዚህ ባሰሩም ብዙም ኤክስፒሪየንስ ባይኖራችሁ የእናንተን ሲቪ ወይም የተማራችሁትን ስኪሎችን እዛ ሊስት በማድረግ ራሱ ሪኮመንድ ያደርጋችኋል። በእናንተ ሪሌት ፎር ኤግዛምፕል እናንተ ግራፊክ ዲዛይን ከሆናችሁ ከግራፊክ ዲዛይን ጋር ሪሌትድ የሆኑ ነገሮችን ኖቲፊኬሽኖችን የተለያዩ ነገሮች በኢሜላችሁ ሪኮመንድ ያደርጋችኋል ማለት ነው። ስለዚህ እዚህ ጋር የምታዩዋቸውን ስኪሎች እናንተ ባለቤት ከሆናችሁ በቀላሉ ስራዎችን የምትሰሩበትና 100% አኩሬሲ የሆነ ሳይት ነው። የተለያዩ ነገር ስክሮል ብታደርጉት በጣም ብዙ ሰዎች ዴይሊ አክሰስ የሚደረጉበት እንደምታዩት እዚህ ጋር የተለያየ ፔመንት ሲስተሞች 100% ፔመንት ሲስተማቸውን እንግዲህ በአሁኑ ሰዓት በኢትዮጵያ የተለያየ የማስተር ካርድ አናውንስ ሆኗል። እንግዲህ እሱም ነገር ከተጀመረ እነዛን ነገሮች የምሰሩበት ሜካኒዝም አለ። ነገር ግን በፔፓል ሲስተም በተለያዩ ነገሮች የገንዘብ አማራጮች ስላሉ የዛን ብዙ አትቸገሩትም። ሁለተኛ ደግሞ ፍሌክሲብል ነው። በምትፈልጉበት ታይም ገብታችሁ ይሄን ነገር ሴት በማድረግ መስራት የሚችሉበት እና በቃ ቶፕ 5 ከሚባል ሳይት ነው። ስለዚህ ይሄን ነገር እናንተ ብትጠቀሙት ሪኮመንድ ያደርጋለሁ። ሁለተኛው የምንመለከተው ደግሞ ፍሪላንሰር ነው። ፍሪላንሰር እንግዲህ የሚታወቀው ነው በኦንላይን ላይ አብዛኛውን ሰዎች የሚሰሩበትና ብዙ ሰዎች ይሄን ነገር የሚሰሩበት ስራ ነው ማለት ነው። ይሄኛው እንደምታዩት ኢንተርፌሱ የዚህ ይመስላል። freelancer.com ነው ትክክለኛው ሳይቱ። እዚህ ጋር ስክሮል ብትመለከቱ የተለያዩ መልቲፕል የሆኑ ጆቦች አሉ። ስለዚህ እንደናንተ እስኪላችሁ ብዙ ጊዜ ይሄን ነገር አሁን በቀላሉ ከኤቲት ኮደር ላይ የተለያዩ ሰርቲፊኬቶችን እየሰጠ ይገኛል። እዛ ተመራችሁ ራሱ በቀላሉ ወደዚህ መጣችሁ እነዚህን ስራዎች ሰርታችሁ መንዝሊ ፔመንት እንዲከፈላችሁ ማድረግ ይቻላል። ስለዚህ እዚህ ጋር ስክሮል ብታደርጉት እንደምታዩት መልቲፕል የሆኑ ጆቦች አሉ። እዚህ ጋር ገብታችሁ እነዛን ነገሮች ፋይንድ ወርክ ብትመለከቱ የተለያዩ ስኪሎች አሉ። እነዚህ ነገሮች በቀላሉ ሶፍትዌር ዴቨሎፕ ማድረግ ይችላል። የተለያዩ ራይቲንግ ስኪል ያላችሁ ሰዎች በቀላሉ ራሱ የተለያየ ከአንድ ቋንቋ ወደ የተለያየ ቋንቋ ትራንስሌት በማድረግ የተለያዩ በጣም ቀለል ያሉ ስራዎች አሉ። እነዛ ነገሮችን እየሰራችሁ በቀላሉ ስኪል የምታገኙበትና በዌብሳይት ጆብ ሊሆን ይችላል፣ በግራፊክ ዲዛይን፣ ዳታ ኤንትሪ ጆብስ አሉ፣ ከኢንተርኔት ከዲጂታል ማርኬቲንግ ዌብሳይት ዴቨሎፕመንት ጋር በተያያዙ መልቲፕል የሆኑ ስራዎች አሉ። እነዚህ ነገሮች ሎጊን በማድረግ ለዚህም የራሱ ሲቪ ፕሪፔር ማድረግ ይጠበቅባቸዋል። ልክ እንደማንኛውም ኦርጋናይዜሽን የምናመለክትበት ሲቪዎች ፕሪፔርድ በማድረግ እዛ ላይ አፕላይ በማድረግ
በቀላሉ መንዝሊያችሁን ፔመንታችሁን ማግኘት ይቻላል። ይሄኛውም ስኬጁል ነው። በፓርት ታይም ሊሆን ይችላል። በምትፈልጉበት ታይም ላይ ያን ነገር የሚሰሩትን ስራ ከዚህ ዶላር እስከዚህ ዶላር ብቻ በማድረግ እነዛ እናንተ የሚለቁ ስራዎችን እናንተ በአላችሁት ገንዘብ መሰረት ሪኮመንድ የሚያደርጋችሁና በጣም አሪፍ የሚባል ዌብሳይት ነው። በጣም ሞር 100% አኩሬሲ የሚባል ነው። ብዙ ሰው እንግዲህ በአሁኑ ሰዓት በጣም በተለያየ ነገር ይጭበረበራል በትክክለኛ ፌክ በሆኑ ሊንኮች። ይሄኛው ግን 100% አኩሬሲ እና ብትጠቀሙበት አንድ ነው። ይሄኛውን ሪኮመንድ አደርጋችኋለሁ። ሶስተኛው የምንመለከተው ሊንክድኢን ነው። ሊንክድኢን እንግዲህ ብዙ ጊዜ ሶሻል ሚዲያ አይነት ነገር ነው። ነገር ግን በተጨማሪም የተለያየ ስራዎችን እዛ ላይ ማግኘት ትችላላችሁ። የተለያየ ስራዎችን ይለቀቃል። ሊንክድኢን ሰርች እናደርግና ኢንተርን ብለው ይሄኛውን የመጀመሪያውን ክሊክ ታደርጉና ይሄኛው በአፕሊኬሽን ደረጃ አለ። ቅድም ያልናቸው ነገሮች በአፕሊኬሽን ደረጃ አላቸው። ስለዚህ ይሄኛው አንደኛው ቤስት ከሚባል የኦንላይን ስራ ልንሰራበት የምንችል ነው። እንደምትመለከቱት የዚህ አይነት ፊልዶች አሉ። በተለያየ ፊልዶች አሉ። በማርኬቲንግ፣ በፐብሊክ አድሚኒስትሬሽን፣ ሄልዝ ኬር፣ ኢንጂነሪንግ በተለያየ ትንሽ ስኪል ካላችሁ ትንሽ የሆነ ነገር የተማራችሁበት ካላችሁ እዛ ላይ ገብታችሁ በቀላሉ ስራችሁን የምትሰሩበትና እኔ ይሄኛውን በዋናነት እጠቀመዋለሁ። በስልኬ ማውረጃው እነሱም ደግሞ በኮምፒውተርም የተለያየ ስራዎችን አንዳንዴ ሪኮመንድ ያደርጋቸዋል። ኖቲፊኬሽን አናውንስ ያደርጋቸዋል። የሆነ ነገር ከናንተ ከሰራችሁበት ወይም ከናንተ ካስገባችሁበት ሲቪ በመነሳት ፎር ኤግዛምፕል ግራፊክ ዲዛይን የምትፈልጉ ከሆነ ግራፊክ ዲዛይን ጋር ሪሌትድ የሆነ ወርኮችን ለእናንተ በኢሜይላችሁ ይልኩላችኋል። ስለዚህ ያንን ገብታችሁ እናንተ አፕላይ በማድረግ ስራውን መስራት ትችላላችሁ። በምትፈልጉበት ስኬጁል በምትፈልጉት ፕራይስም እዛ ላይ በማድረግ ልክ እንደ ማንኛውም እንደ ኦንላይን ስራዎች የሚሰሩበትና ሪኮመንድ የሚደረግ አንደኛው ሳይት ነው። ስለዚህ ይሄን ነገርም በሶስተኛ ደረጃ ሪኮመንድ ማድረጋችሁና ብትሰሩበት ብትጠቀሙበት ለእናንተ በቀላሉ ገንዘባቸውን ጀነሬት አድርጋችሁ የምታረጉበት ሜካኒዝም ማለት ነው። አራተኛው የምንመለከተው ፌቨር የሚል ሳይት ነው። ይሄኛውም በጣም ኢንተረስቲንግ የሆነ ብዙ አይነት ስራዎች አሉት። ፌቨር የሚል ክሊክ እናደርገውና ዚሷ የመጀመሪያው ነው። ይሄኛውን ክሊክ እናደርገው። እዚህ ጋር እንደምትመለከቱት መልቲፕል የሆኑ ስራዎች አሉ። ከሎጎ ዲዛይን ጋር በተያያዘ በተለይ በዲጂታል ማርኬቲንግ በተለያየ ፊልድ ያላችሁ የተለያየ ሰርቲፊኬት ያላችሁ የተለያየ ኤክስፒሪየንስ እንኳን ባይኖራችሁ እዚህ ላይ በመግባት በቀላሉ አክሰስ አድርጋችሁ ልትሰሩበት የሚችሉበት ቻናል ነው። እንደምታዩት ከፕሮግራሚንግ እና ከቴክኖሎጂ ጋር ከግራፊክ ዲዛይን ጋር በተለያዩ ነገሮች ፊልዶች አሉ። እዚህ ጋር ገብታችሁ በቀላሉ መስራት ትችላላችሁ። ፎር ኤግዛምፕል አንድ ሰው ሎጎ ዲዛይን ማድረግ የሚችል ሰው ካለ በቀላሉ ሎጎዎችን በፎቶሾፕ ሊሆን ይችላል፣ በተለያዩ ሳይቶች ሊሆን ይችላል፣ በተለያዩ ነገሮች መስራት የሚችል ሰው በቀላሉ ሎጎ ዲዛይን በማድረግ እዚህ ጋር መንዝሊ ኢንካም ማግኘት የሚችልበት ነው። ስለዚህ የተለያዩ ፌክ የሆኑ ነገሮችን ከአንዱ ሸር ያርጉ ጆይን አድርጉ ምናምን የሚባሉ ፌክ የሆኑ ነገሮችን ጊዜያችንን ከምናጠፋ እነዚህ ነገሮች ላይ ገብተን ብንሰራ ራሳችንን መለወጥ የምንችልበት ሜካኒዝም ነው። ስለዚህ ይህ ሳይት በጣም ሪኮመንድ የሚደረግና 100% አኩሬሲ የሚባል ነው። ስለዚህ እነዚህን ገብታችሁ መማርና እነዚህ ነገሮች ሄዳችሁ ብትሰሩ ለእናንተ ገንዘብ ጀነሬት ማለት ትችላላችሁ። ይሄኛውም የተለያየ አማራጮች ሜካኒዝሞች አሉ። በፔፓል ሜካኒዝም ገንዘባችሁ መቀበል ትችላላችሁ። እንግዲህ በቅድም አናውንስ የተደረጉ ነገሮች አሉ። በእነዛ ነገሮች አፕላይ ከሆነ እንግዲህ በነዛ ገንዘባችሁን መቀበል የምትችሉበት ሜካኒዝም አለ። በዋናነት ግን እናንተ ዋናው ነገር እዚህ ጋር ሰርታችሁ እና እዚህ ጋር ማግኘት ይችላል እንጂ የፔመንቱ ሲስተም የተለያዩ አማራጮች ስላሉ በዛ ገንዘባችሁን ማግኘት ትችላላችሁ። ስለዚህ በአራተኛ ደረጃ ሪኮመንድ ማድረጋችሁ ይሄኛው ሳይት ነው ማለት ነው። ዘላስት ዋን ምንው ቶፕታል የሚል ሳይት አለ። ይሄኛው በጣም ቤስት የሚባል ሳይት ነው። ቶፕታል የሚል ነው። ይሄኛው በጣም ኤክስፐርት የሆናችሁ ሰዎች በጣም ቤስት የሆኑ ስራዎች አሉ። ጀማሪም ሊሆናችሁ ሊሆን ይችላል። ብዙ ስራዎች አሉ። እዚህም ገብታችሁ አሁንም እነዚህ ነገሮች ብትሰሩ ሪኮመንድ አደርጋለሁ። ስኬጁሉ በሪሞት ላይ መስራት ይችላላችሁ። አብዛኛውን ሰው በትርፍ ሰዓቱ እስካሁን የነገርኳችሁ ስራዎች ሪሞትሊ ናቸው የሚሰሩ ስራዎች።
በፉል ታይም መስራት የሚችል ካለ ቁጭ ብሎ በኮምፒውተሩ ቤት ሆኖ በሚፈልገው ሰዓት በሚፈልገው ስኬጁል መሰረት ስራውን በቀላሉ መስራት የሚችልበት አማራጮች ናቸው። ይሄኛውም እንግዲህ በጣም ቤስት ከሚባል ሳይቶች ነው። የምትፈልጉትን ስራዎችን በመስራት የተለያየ ኒው ጆፖች የተለያዩ አዳዲስ ስራዎችን ይለቀቃል። እነዛን ነገሮች ስክሮል በማድረግ ማየት ይቻላል። ፎር ኤግዛምፕል ይሄኛውን ሲኒየር ስፔሻሊስት ኢንተግሬትድ ማርኬቲንግ የሚባል አሁን ፎር ኤግዛምፕል በዚህ ወርክ ሃይብሪድ ወርክ ነው። በፉል ታይም ሊሆን ይችላል፣ እንደዚሁ ደግሞ በፓርት ታይም ሊሆን ይችላል። እንደምታዩት ኤክስቲሜት ያደርጋል አኑዋሊ ክፍያችሁ ነገሮች ሎኬሽን ያስቀምጥላችኋል፣ ምን ስራ እንደሚችል እዚህ ጋር ክሊክ ብታደርጉት ዲቴል ኤክስፕሌን ያስቀምጣላችኋል ማለት ነው። ሩት እንደምታዩት ስትፈልጉ ደግሞ ሰርች በማድረግ የምትፈልጉትን ስራ ሰርች በማድረግ በቀላሉ ገብታችሁ ይህን ነገር ስራ መስራት ትችላላችሁ። እነዚህ 5 ሳይቶች በጣም ቤስት ቶፕ የሚባሉ ኦንላይን ላይ ስራ ልንሰራባቸው የምንችልና የሰራነውን ስራ ደግሞ 100% ክፍያችንን ልናገኝባቸው የምንችላቸው ሳይት ናቸው። ስለዚህ እነዚህ ስራዎች እናንተ በእነዚህ ሳይት ላይ ብትሰሩ ገንዘባችሁን ወይም ስራችሁን በቀላሉ ገንዘብ አርን ማድረግ የሚችሉበት መካኒዝም ናቸው። ከነዚህ ለእናንተ የትኛው ነው ቤስት ዋን የሚለውን ኮሜንት ላይ አስቀምጡልኝ። ሁለተኛ ደግሞ በተለያየ እንዴት ነው ሲቪ ፕሪፔር ማድረግ የምንችለው የሚለውን ነገር እሱን የምትፈልግ ከሆነ ኮሜንት ላይ አስቀምጡልኝ። እንዴት አድርገን በቀላሉ ስታንዳርድ የሆነ የሲቪ አሰራር መካኒዝም አለ። በቀጣይ ቪዲዮ እስከምንገናኝ ድረስ ባይ ባይ።